ሄይ ጋይስ እንኳን ወደ ቻናላችን በሰላም መጣችሁ። በየቀኑ የምንመገባቸው አትክልቶች ለሰውነታችን ምን ያህል እጅግ አስፈላጊ እንደሆኑ ዛሬ በቪዲዮ ሰውነታችን ሙሉ በሙሉ የሚለወጥ ምስሉ ላይ እንደምታዩት ዋና 6 አትክልቶችና ለየትኛው የሰውነታችን ክፍሎች ጥቅም እንደሚሰጡ በዝርዝር እንመለከታለን ማለት ነው። ቪዲዮዬን እስከመጨረሻ ተመልከቱ። ከዛ በፊት ግን ቪዲዮዬን ካያችሁ በኋላ አይታችሁ ከጨረሳችሁ በኋላ ላይክ እና ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። ምክንያቱም ቪዲዮውን ሳታዩ ሰብስክራይብ ስታደርጉ ዩቲዩብ እያነሳ ስለሆነ እንደዛ አድርጋችሁ ብትተባበሩኝ ብታበረታቱኝ በጣም ደስ ይለኛል። እንግዲህ የመጀመሪያው ቆስጣ ነው። ቆስጣ በከፍተኛ መጠን በብረት አይሮን የበለጸገ ነው። ይሄን ንጥረ ነገር ሰውነታችን ቀይ የደም ህዋስትን ሬድ ብሎድ ሴልስ እንደሚያመርት እና ኦክሲጂን ወደ ሁሉም የሰውነታችን ክፍሎች በነፃነት እንዲሰራጭ ይረዳል ማለት ነው። ደም ማነስ ለሚያስቸግራችሁ ወይም ሁልጊዜ ድካም ለሚሰማችሁ ቆስጣ ፍጹም መፍትሄ ነው ማለት ነው። ሁለተኛው ካሮት ነው። ያው ብዙዎቻችን ካሮት እናውቃለን። ካሮት ለአይን ጥረት እጅግ አስፈላጊ በመሆኑ በቪታሚን ኤ የተጨቀ ነው። በጨለማ ውስጥ የማየት አቅማችን ከመጨመሩም በላይ አይናችን በእድሜ ምክንያት ከሚመጡ ህመሞችን እንዲጠብቅ ያደርጋል ማለት ነው። ቢያንስ በቀን አንድ የካሮት መመገብ የአይናችን ብርሃን ለመጠበቅ ጥልቅ አስተዋጽኦ አለው ማለት ነው። ሶስተኛው ብሮኮሊ ነው። ያው ሁላችሁም ብሮኮሊ ታውቁታላችሁ። ብሮኮሊ አጥንቶቻችንና መገጣጠሚያዎቻችን ጠንካራና ጤናማ እንዲሆን ብሮኮሊ ከፍተኛ ሚና ያጫውታል ማለት ነው። በካልሲየም እና በቪታሚን ኬ የበለጸገ በመሆኑ የአጥንት መሳሳት ችግር ይከለክላል ማለት ነው። በተለይ እድሜያችን እየጨመረ ሲሄድ ለአጥንት ጥንካሬ ብሮኮሊ መመገብ በጣም ምርጥና በጣም ጥቅም አለው ማለት ነው። ሌላኛው ደግሞ አራተኛ ቲማቲም ነው። ቲማቲም ላይኮፒን የተባለ ኃይለኛ የአንቲኦክሲዳንት ይዟል ማለት ነው። አንቲኦክሲዳንት ይዟል ማለት ነው። ይሄ ንጥረ ነገር የልብ ህመም አደጋን ይቀንሳል ማለት ነው። የደም ግፊት ያስተካክላል። እንዲሁም የደም ስራችንን ጤናማ እንዲሆኑ ይረዳል ማለት ነው። ልባችንን ለመጠበቅ በየቀኑ በሰላጣ ወይም በምግብ ውስጥ ቲማቲም ጨምረን ብንበላ በጣም ትልቅ ጥቅም እናገኛለን ማለት ነው። አምስተኛ ዱባ ነው። ዱባ ያው ሁላችንም እናውቃለን፣ የዱባ ፍሬ ማለት ነው። ዱባ በቪታሚን ሲ እና በሌሎች ለቆዳ አስፈላጊ በሆኑ ንጥረ ነገሮች የበለጸገ ነው። ቆዳችን ተፈጥሯዊ ወዙን ጠብቆ እንዲያበራ መጨማደድ እንዲቀንስ እና ከፀሐይ ጉዳት
እንዲጠብቅ ያደርገዋል ማለት ነው። ውበታችሁን ከተፈጥሮ ለማግኘት ዱባ አዘውትራችሁ ተመገቡ ማለት ነው። ያው ዱባ ምርጥ ነው፣ በተለይ ፍሬው ማለት ነው። ያው ቆዳችንን ይጠብቃል ማለት ነው። ስድስተኛው እና የመጨረሻው ስኳር ድንች ነው። ስኳር ድንች ለአእምሯችን ፈጣንና ቀጣይነት ያለው ኃይል ይሰጣል። የማስታወስ አቅምን ያጎለብታል ማለት ነው። የነርቭ ስርዓታችንን ያጠናክራል። እንዲሁም ትኩረት የመሰብሰብ አቅማችንን ይጨምራል ማለት ነው። ለአእምሮ ንቁነት እጅግ ጥሩ አትክልት ነው ማለት ነው። ስለዚህ ስኳር ድንች ብንመገብ ለጤናችንና ለሚሰጠን ትልቅ ኃይል አለው ማለት ነው። ስለዚህ ስኳር ድንችም ብንመገብ በጣም ምርጥ ነው። እንግዲህ ተመልካቾቻችን እነዚህ ተፈጥሯዊ አትክልቶችን በየቀኑ በምግባችን ውስጥ ማካተት ጤናችንን ለመጠበቅ ቀላሉ መንገድ ነው። ስለዚህ ከነዚህ አትክልቶች መካከል በብዛት የምትመገቡ የትኛው እንደሆነ ኮመንት ላይ አሳውቁኝ። አስተያየታችሁን ኮመንት ላይ ጻፉልኝ። ቪዲዮዬን ከተመቻችሁ ላይክ እና ሼር በማድረግ አበረታቱኝ። ለተጨማሪ ጠቃሚ መረጃዎች ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ጤና ቆዩ።